በተለይ ሰላት ካለቀ በኋላ የሚቸኩሉ ሰዎች የሚያደርጉት ስህተት ነው። በሰጋጆች ፊት አትለፍ፣ በእነሱና በሱጁዳቸው መሃል ማለት ነው አትተላለፉ፣ ይሄም ክልክል ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም በሰጋጁ መሃል በሰጋጁ ፊት የሚያልፍ ሰው ቢያውቅ ኖሮ አሉ። ምን ማለት ነው ቢያውቅ ኖሮ ማለት? ምን እንዳለበት ማዛ ዐለይህ ያለበትን ቅጣት ወንጀሉን ቢያውቅ ኖሮ ለካነ አን የቂፈ 40 40ዎቹን መቆሙን ይመርጥ ነበር። ኸይረን ለሁ ሚን አን የሙረ በይነ የደይህ ከሰጋጅ ፊት ከሚያልፍ 40ዎችን ቢቆም እሱ ይሻለኛል ብሎ በመረጠ ነበር አሉ። ምንድነው 40 ሲባል? ቃለ ላ አድሪ ሰነተን 40 ዓመት መቆም ይሁን እኔ እንጃ፣ አው ሸህረን ወይ 40 ወር ሁሉ ብርድና ሙቀት እየተፈራረቀበት መቆም ይሁን እኔ እንጃ፣ አው የውመን ወይም 40 ቀናትን ያክል መቆም ይሁን እኔ እንጃ፣ አው ሰዓተን ወይ ለ40 ሰዓት እንደው ከዝቅተኛው ብንነሳ 40 ሰዓት ቢባልስ ራሱ ምን ማለት ነው? ከአንድ ቀን በላይ ማለት ነው መቆም እዛው ባለበት። ይሄ ማለት በሰጋጁና በሱጁዱ መሃል ማለፍ ከተላላቅ ወንጀሎች ነው የሚመደበው። በፍጹም እኛ ልናደርገው አይገባም። ብዙ ጊዜ ይሄን ስህተት ማን ይፈጽመዋል? ኢማሙ ካሰላመተ በኋላ አብረው ከሱ ጋር የነበሩ ያሰላመቱ ሰዎች ለመውጣት ሲቻኮሉ ወይ የቀራቸውን ረካዓ ለመሙላት በተነሱ ሰዎች ሰላት መሃል ወይንም ደግሞ ሰላት ፈጽመው ሱና ባዕድያ በሚሰግዱ ሰዎች በእነሱና በሱጁድ መሃል ምን ፈጽመው ስህተት ነው። ጥንቃቄ ያስፈልጋል። አላህን መፍራት አለብን። እንረጋጋ። እንድንወጣ የሚያስገድድም ጉዳይ ከሆነ ደግሞ ምን ማድረግ አለብን? እያየን በእነሱና በሱጁዳቸው መሃል ሳንገባ ማለፍ መቻል አለብን።